ከሁለቱም ወደር ከሌላቸው ድሎችና ከባድ ከሆኑ ኪሳራዎች ጋር የሚነሳ ስም ነው ኖቲንግሃም ፎረስት። ከአውሮፓ እግር ኳስ ከትልቁ ከፍታ እስከ ትንሹ ድረስ የፎረስት ጉዞ የእግር ኳሱን ተለዋዋጭነት የሚያሳይ ነው። በአውሮፓውያን አቆጣጠር በ1970ዎቹ መጨረሻና በ1980ዎቹ መጀመሪያ ላይ በብራያን ክላፍ አስተዳደር ለፎረስት ታይቶ የማይታወቅ የስኬት ዘመን ነበር። እንደ አውሮፓውያን አቆጣጠር በ1975 እንደ አሰልጣኝ የተሾመው ክላፍ ከታመነው ረዳቱ ፒተር ቴለር ጋር እግር ኳስን አቀናጅቷል። በክላፍ አመራር ፎረስት በ1977 እና 78 የውድድር ዘመን የአንደኛ ዲቪዚዮን ዋንጫን አሸንፎ በ1979 እና 80 የአውሮፓ ዋንጫ ድሎችን አስመዝግቧል። ይሁን እንጂ የእነዚህ ወርቃማ ዓመታት ደስታ ቀስ በቀስ ፈታኝ ሁኔታዎች ውስጥም ገብቶ ነበር። የቁልፍ ተጫዋቾች መልቀቅና የአመራር ለውጦች ለቡድኑ መውደቅ ምክንያት ነበሩ። በ1990ዎቹ መጀመሪያ ላይ ፎረስት ከነበረበት ከፍተኛ ደረጃው አሽቆልቁሏል። ለተከታዮቹ ዓመታትም ወደ ፕሪሚየር ሊጉ ለመግባት በጨዋታው ላይ ያሉ የልብ ስብራትና የቀድሞ ክብርን ለማስመለስ የተደረጉ ትግሎችም ታይተዋል። ይህ ትግል መሰናክሎች ቢኖሩትም የኖቲንግሃም ፎረስት መንፈስ ግን በጽናት ላይ ነው። ወደ ፕሪሚየር ሊጉ ለመመለስ ያለመታከት በመታገል ክለቡ ጠንካራ አቋሙንም አሳይቷል። ጽናቱን ፍሬ አፍርቶ ወደ ፕሪሚየር ሊጉም በድል ተመልሷል። የከፍተኛው ሊግ የእግር ኳስ ፈተናዎች ከባድ ስለነበሩ የኑኖ ሳንቶስ ሹመቶችን ጨምሮ የአመራር ለውጦችም እንዲመጡ አስገድዷል። በኑኖ አሰልጣኝነት ዳግም ፎረስት አስደናቂ መነቃቃት ውስጥ በመግባት እንደ አውሮፓውያን አቆጣጠር ጥር 10 ቀን 2025 በፕሪሚየር ሊጉ 3ኛ ደረጃ ላይ ተቀምጠዋል። ከአርሰናል ጋር በኩል ነጥብ፣ ከመሪው ሊቨርፑል ጋር ደግሞ በ6 ነጥብ ብቻ ልዩነት ያላቸው ሲሆን በ20 ጨዋታዎች ውስጥ 8 ጊዜ ግብ ሳይቆጠርባቸው ምርጥ የተከላካይነት ሪከርዶችን በማስመዝገብ የመከላከል ጥንካሬያቸው ከፍተኛ መሆኑንም አመላክተዋል። ለዚህ መነቃቃትም ቁልፍ ተጫዋቾች አስተዋጽኦም አድርገዋል። የክለቡ መሪ ጎል አግቢ የሆነው አጥቂው ክሪስ ውድ በአጥቂነት ወሳኝ ሚና ነበረው። አማካዩ ሞርጋን ጊብስ ዋይት በማያቸው እይታዎች ማለፊያና መከላከያ መስመሮችን በመክፈት ችሎታው ቡድኑ ወደፊት እንዲራመድ የሚያነሳሳ ሲሆን ተከላካዩ ሞሪሎ በብቃት የተከላካዩን መስመር ሲያጠናክር ቆይቷል። በወልቨርሃምፕተን ወንደርደርስ 3-0 ድል በማድረግ የሊጉ መሪ ሊቨርፑል ያሸነፈበትን የአውሮፓ እግር ኳስ ህልሞችንም አንስተዋል። የኖቲንግሃም ፎረስት ጉዞ የጽናት የስሜታዊነትና የማይሞት የእግር ኳስ መንፈስ ማሳያም ነው። ከታላላቅ የአውሮፓ መሪዎች እስከ ሀገር ውስጥ እግር ኳስ ደጋፊዎች ድረስ አድናቂዎችን አንድ ጊዜ እንደገና እንዲያለሙ ጣፋጭ ድሎችን አቅምሷቸዋል። የእግር ኳሱን እውነተኛ ይዘት በማሳየት ከጣፋጭ ድሎች እስከ ትልቅ ውድቀቶች የደረሰና አሁን ላይ እንደገና የተነሳ ድንቅ ክለብ። ይህ የኖቲንግሃም ፎረስት አጭር ታሪክ ነው።